አማርኛ ፊደልን ሀ ብለው ያስቆጠሩ የመጀመሪያውን የፊደል ገበታ ያዘጋጁት የፊደል ገበታ አባት ተስፋ ገብረስላሴ ዘብሔረ ቡልጋ ዕውቀት ይስፋ ድንቁርና ይጥፋ ይህ ነው የኢትዮጵያ ተስፋ ይሉን ነበር። ኢትዮጵያ የራሷ የሆነ ፊደል ያላት ሀገር ናት። ይህ ደግሞ ከበርካታ የዓለም ሀገራት ተለይታ እንድትታይ ከሚያደርጓት መገለጫዎቿ ውስጥ አንዱ ነው። ተስፋ ገብረስላሴ ሀሁ ዕውቀት ይስፋ ድንቁርና ይጥፋ ይህ ነው የኢትዮጵያ ተስፋ በማለት የፊደል ገበታን በማዘጋጀት የዕውቀት ማነስ የኢትዮጵያንም ሆነ የመላው የሰው ልጆች ሁሉ ጠላት እንደሆነ በመናገር ሐሳባቸውንም መሬት አወርደው በተግባር ያሳዩ ዘመን የማይሽረውን አሻራ ያስቀመጡ ትልቅ የሀገር ባለውለታ ነው። የኢትዮጵያ ፊደል በመላው ሀገሪቱ ተስፋፍቶ ብዙዎቹ ማንበብና መጻፍ እንዲችሉ አድርገዋል። የተወለዱት በ1895 ቡልጋ ልዩ ስሟ አክረሚት የሚባል ቦታ ነው። እንግዲህ ታውቃላችሁ እንደዛሬው ሳይሆን ቆየት ባለው ጊዜ ግዕዝም ሆነ አማርኛ ማንበብና መጻፍ በቤተ ክህነትና በቤተ መንግስት የተገደበ እንጂ ሰፊው ህዝብ ጋር አልተዳረሰም ነበር። ተስፋ ገብረስላሴም የራሳቸው ማተሚያ ቤት በማቋቋም ፊደለ ሐዋርያን አቦጊዳን እያዘጋጁ በማተም በመላው ኢትዮጵያ እንዲሰራጭ በተለይ ደግሞ ገጠራማ አካባቢዎች ከፊደላት ጋር እንዲተዋወቁ አድርገዋል። ፋሺስት ጣሊያን ኢትዮጵያን ልትወር በመጣችበት ወቅት ደግሞ በራሪ ወረቀቶችን ወኔ ቀስቃሽ የሆኑ ጽሑፎችን ያዘጋጁ በማተም በመላው ኢትዮጵያ በማሰራጨት ህዝቡ ሀገሩን ከወራሪው ለመከላከል እንዲነሳና ደግሞ አርበኞች በዱር በገደል ከፋሺስት ጦር ጋር በሚፋለሙበት ወቅት ተስፋ ገብረስላሴ የተለያዩ ወረቀቶችን እያባዙ የሀገር ፍቅርን የሚኮረኩር እና የአርበኞችን ጀግንነት የሚገልጹ ጽሑፎችን በከተሞች ይበትኑ ነበር። አቦጊዳ፣ ሀሁ እና ሌሎችም በአጠቃላይ ከ300 በላይ የሚሆኑ መጻሕፍትን ማዘጋጀትና ማተም ችለዋል። ከእጽዋት የቀለም ዱቄት ቀምረውና በጥብጠው ከመቃ እንጨት ብዕር ቀርጸው በወረቀት ላይ በመጻፍ በካርቶን ላይ እየለጠፉ በማቅረብ ሚሊዮኖችን ከመሃይምነት ያወጡ የዕውቀትን ብርሃን የፈነጠቁ ታላቅ የሀገር ባለውለታ አባት ናቸው።